ሰላም እንዴት ናችሁ ተማሪዎች? በዛሬው ቪዲዮአችን የተገናኘነው አዲስ በወጣው መረጃ መሰረት ሪቫይዝድ የሆነውን የሪሜዲያል ናቹራል ኮንቴንቶችን ለማሳየት ነው የመጣሁት። እንደምታውቁት አዲስ ሲላበስ ተዘጋጅቷል፣ እንዲሁም ደግሞ ኦልድ ሲላበስ አለ። በአዲሱ መረጃ መሰረት ምንድን ነው የተባለው? ከ9ኛ ክፍል እስከ 11ኛ ክፍል ላሉት ሙሉ በሙሉ ኦልዱን ትጠቀሙና 12ኛ ክፍል ላይ ደግሞ ለተጨመሩት ኮንቴንቶች ወይም ደግሞ የድሮ መጽሐፍ ለተቀየሩት ቦታዎች ደግሞ አዲሱን ሲላበስ እንድትጠቀሙ እና ሚክስ እንድታደርጉ ነው የተባለው። በዚህ መረጃ መሰረት የሚሆን ኮንቴንት ለናቹራል ተማሪዎች ይሄ ይዤላችሁ መጥቻለሁ። እንግሊዝ ላይ ሙሉ በሙሉ አንድ አይነት ነው። እንግሊዝ ሰብጀክት ላይ ሙሉ በሙሉ አንድ አይነት ነው። ኦልድን መጠቀም ትችላላችሁ፣ አዲሱንም ኮንቴንት መጠቀም ትችላላችሁ። ምንም አይነት ለውጥ የኮንቴንት ለውጥ ስለሌለው ማለት ነው። ወደ ማትስ ስንገባ እንግዲህ ማትስ ላይ አሁን አይወላችሁ ምንድነው ያደረግነው? እዚህ ጋር አዲሱ ሲላበስ ላይ ምን ይላል? ነምበር ሲስተም ምናምን ብሎ ይጀምራል ማለት ነው። ነምበር ሲስተም ምናምን ብሎ ይጀምርና እሱ ነምበር ሲስተም ምናምን የሚለው ቶፒክ የ9ኛ ክፍል ቶፒክ ነው። የ9ኛ ክፍል እንዲሁም ደግሞ ሴት የሚለው የ9ኛ ክፍል ዩኒት 1 እና ዩኒት 3 ቶፒክ ነው። ነገር ግን አዲሱ ህግ ምንድነው ያለን ያለው? ከ9ኛ ክፍል እስከ 11ኛ ክፍል ላሉ ኮንቴንቶች ሙሉ በሙሉ ኦልድ ሲላበሱን ተጠቀሙ ነው የተባለው። ሙሉ በሙሉ ኦልድ ሲላበስ ተጠቀሙ ነው የተባለው። ይሄኛውን ኮንቴንት እንተወውና ቀጥታ ቻፕተር 1 አድርገን የምንጀምረው ሶልቪንግ ኢኩዌሽን ኤንድ ኢንኢኳሊቲ ከሚለው ይሆናል። ይሄ አንደኛ ላይ ይቀመጣል። ሁለተኛ ላይ ደግሞ ሪሌሽን ፈንክሽን የሚለው እስከ ግሬዳችን ያስቀመጥነው የት ላይ እንደምታገኙት 9ኛ ዩኒት 4፣ 10 ዩኒት 1፣ ዩኒት 2፣ ዩኒት 5፣ 11ኛ ላይ ዩኒት 1፣ ዩኒት 2 እያንዳንዱን ኮንቴንቶች በዚህ መልኩ አስቀምጠናል ማለት ነው። ዜን ጂኦሜትሪ አለ። ጂኦሜትሪ ደግሞ በውስጡ ሁለት አይነት ኮንቴንት ነው የሚይዘው። 9ኛ ክፍል ዩኒት 5 ላይ ያለው 10 ዩኒት 6፣ 10 ዩኒት 4፣ ዩኒት 7፣ 11 ዩኒት 3 እነዚህን ሁሉ ባንድ እያደረጋችሁ ነው የምታስኬዱ ማለት ነው። ለምሳሌ አዲሱ ሞጁል አዲሱ ሲላበስ ይሄኛውን ፓርት ይቆርጥና ይተዋል፣ ኮኒክ ሴክሽን የሚለው። ምክንያቱም ኮኒክ ሴክሽን ያለው 11ኛ ክፍል ኦልድ ካሪኩለም ላይ ስለሆነ እኛ ደግሞ አሁን አካተነዋል ማለት ነው። አይ ቲንክ ግልጽ ይሆንላችኋል። ብዙም እንተናትኑም ብዬ አስባለሁ። ከዛ ማትሪክስ ኤንድ ዲተርሚናንትን ያመጣ ነው። ማትሪክስ ኤንድ ዲተርሚናንትን አመጣን። ሲኩዌንስ ኤንድ ሲሪስ፣ ኢንትሮዳክሽን ቱ ካልኩለስ፣ ሊሚት ኤንድ ኮንቲኒቲ የሚል ነበር ድሮ። አሁን 12ኛ ክፍል አዲሱ መጽሐፍ ላይ ስለሌለ እሱን አውጥተነዋል። ቬክተር ኤንድ ትራንስፎርሜሽን ኦፍ ፕሌን አዲሱ ላይ ለሶሻልም ለናቹራልም ብሎ ያመጣው፣ ነገር ግን እዚህኛው ላይ ግን ለናቹራል ብቻ ነው የሚሆነው። 11ኛ ክፍል ናቹራሎች ብቻ ስለተማሩት። ፋርዘር ኦን ትሪጎኖሜትሪ የሚለው ለ11ኛ ክፍል ላይ ለናቹራል ብቻ ስለሆነ ያለው ለናቹራል ብቻ ይሆናል ማለት ነው። ወደ ፊዚክስም ስናልፍ በተመሳሳይ ቻፕተር 1 አዲሱ ላይ ያለውን ትተነዋል። ከቬክተር ነው የጀመርነው። ከዛ ሞሽን ኢን ዋን ዳይሜንሽን፣ አንጉላር ሞሽን፣ ዳይናሚክስ፣ ወርክ ኤነርጂ ኤንድ ፓወር፣ ፍሉድ ኤንድ ፕሬሸር። ከዛ እዚህ ጋር ስንመጣ የድሮ ምንድነው የሚለው ሂት ኤንድ ቴርሞዳይናሚክስ ይላል። ሂት ኤንድ ቴርሞዳይናሚክስ 9ኛ ክፍል ዩኒት 7 ያለና 12ኛ ክፍል ዩኒት 1 ላይ ኦልድ ላይ ያለ ቶፒክ ነው። ይህ ግን ስለተወገደ አሁን 9ኛ ክፍል ዩኒት 7 ላይ ያለውን ብቻ እንይዘዋለን ማለት ነው። ኦሲሌሽን ኤንድ ዌቭ ብሎ የድሮ 12ኛ ክፍል ላይ ዩኒት 2 ኤንድ ዩኒት 3 ይጨምር ነበር። ይሄኛው ስለተወገደ እዚህ ላይ ብቻ ያሉትን ይይዛል ማለት ነው። ያሁኑ ኤሌክትሮስታቲክስ 9ኛ ክፍል ዩኒት 2 ላይ ነው ያለው። ማግኔቲዝም ላይ ስንመጣ 10ኛ ዩኒት 4 ላይ ያለ፣ 12ኛ ክፍል ዩኒት 4 ላይ ያለ። ቤዚክ ኤሌክትሮኒክስ የሚለው 10 ዩኒት 5 እና 12ኛ ክፍል ዩኒት 5 አለ ማለት ነው። ኬሚስትሪ ላይ ስንመጣም በተመሳሳይ ኬሚስትሪ የአንድ ቻፕተር ነው ለውጥ የተደረገው። እዚህ ዩኒት 4 ላይ ሶሉሽን የሚል ነበር በፊት የነበረው፣ ሶሉሽን የሚል ነበር። አዲሱ ሲላበስ ላይ አለ፣ ኦልድ ሲላበስ ላይም አለ። ኦልድ ሲላበስ ላይ ያለው ፎከስ አድርጎ የተዘጋጀው 12ኛ ክፍል ላይ ኦልድ 12ኛ ክፍል መጽሐፍን ነው። ስለዚህ ኦልዱን ተው ነው ማለት ነው። አዲሱ ሲላበስ ላይ ደግሞ ያለው 10ኛ ክፍል ኒው ካሪኩለም ቤዝድ አድርጎ ነው። ስለዚህ ሶሉሽን የሚለው ሙሉ በሙሉ ያወጣል። ፎከስ የምታደርጉት ይኸውላችሁ ሲላበሱን ታዩት፣ አዲሱንም የድሮውንም ሲላበስ ታዩትና
ስለ አዲሱ የምታወሩ ከሆነ 12ኛ ክፍል ኒው ካሪኩለም ላይ ያሉትን ቶፒኮች ብቻ ትወስዳላችሁ። ስለ ኦልዱ ሲላበስ ደግሞ ስታወሩ ከ9ኛ ክፍል እስከ 11ኛ ክፍል ኦልድ ላይ ያሉትን ብቻ ቶፒኮች ትወስዳላችሁ ማለት ነው። ይህንን እንድታውቁልኝ ይፈልጋለሁ እና በዚህ መልኩ አዘጋጅተንላችኋል። ባዮሎጂም ስትመጡ በተመሳሳይ ባዮሎጂ እንኳ ምንም አይነት ለውጥ የለውም። የቻፕተሮች የሚገኙበት ቦታ ለውጥ ሊኖረው ይችላል ሜቢ እንጂ ከዛ ውጭ የተለየ ነገር የለም። ቻፕተሮቹንም ቀጥታ ስላስቀመጥንላችሁ እነዚህን ቦታዎች ቴክስት ቡካችሁ ሂዳችሁ ታነባላችሁ ማለት ነው። ቴክስት ቡካችሁን ታነባላችሁ እና የናቹራሎች አዲሱ ኮንቴንት ይሄን ይመስላል። ይሄን ነው የምታነቡት። እንግዲህ ከብዙ አጨቃጫቂ መረጃዎች በኋላ መጨረሻ ላይ የተገኘው መረጃ ይሄንን ይመስላል። ከ9ኛ እስከ 11ኛ በኦልድ 12ኛ ክፍል ደግሞ በኒው ቡክ አድርገን በዚህ መልኩ ፒዲኤፍ አዘጋጅተናል። ቴሌግራም ቻናላችን ላይ ያስቀምጠንላችኋል። ይህንን ፒዲኤፍ ማግኘት ትችላላችሁ። እዛ ላይ ሪሚዲያል ትሪክስ ብላችሁ ጆይን ማድረግ አትርሱ። የቴሌግራም ቻናላችንን ሊንክ የኮሜንት የመጀመሪያው ቦታ ላይ እናስቀምጥላችኋለን። እናመሰግናለን።